ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች በዛሬው ዕለት በስኳር በሽታ ላይ ትኩረት ያደረገ የጤና ትምህርት ይዤላችሁ መጥቻለሁ። ከዚህ በፊት ከሰራሁላችሁ ይህ በስፋትም በጥልቀቱም የተለየ ትምህርት ስለሆነ ተከታተሉን። እርሶም በቅንነት ቻናላችንን ሰብስክራይብ በማድረግ የረጅም ጊዜ ደንበኛ እንዲሆኑ እየጠየቁ ለሌሎችም ሼር እንዲያደርጉ እንጠብቃለን። አሁን በቀጥታ ወደ ጤና አጠባበቅ ትምህርቱ። የስኳር በሽታ ወይም በእንግሊዝኛው ዲያቤቲስ ማልተስ ማለት ለአንድ በሽታ ብቻ የተሰጠ መጠሪያ ስያሜ አይደለም። ይልቁንስ የሰውነታችን ሕዋሳት በደም ውስጥ የሚገኘውን የስኳር መጠን ወይም ግሉኮስ ለኃይል ምንጭነት የሚጠቀሙበትን ተፈጥሯዊ የአሰራር መንገድ በመጉዳት ወይም በማዛባት በደም ውስጥ የስኳር መጠን በዘላቂነት ከፍ እንዲል ለሚያደርጉ የተለያዩ በሽታዎች የተሰጠ የጋራ መጠሪያ ስያሜ ነው። እነኚህ የተለያዩ በሽታዎች የጋራ መጠሪያ ስያሜያቸው የስኳር በሽታ ይሁን እንጂ በዋናነት አይነት 1 የስኳር በሽታ፣ አይነት 2 የስኳር በሽታ እና በእርግዝና ወቅት የሚከሰት የስኳር በሽታ ብለን በ3 እንከፍላቸዋለን። በተለይ አይነት 1 የስኳር በሽታ 8% የሚሆኑትን የህሙማን ብዛት የሚይዝ ሲሆን አይነት 2 የስኳር በሽታ የምንለው ደግሞ 90% የሚሆኑትን የህሙማን ቁጥር ይይዛል። እስኪ የስኳር በሽታ ምንነት ምን እንደሆነ ከተረዳን አሁን እያንዳንዱ የስኳር በሽታ አይነት እንዴት ይከሰታል የሚለውን ነገር እንመልከት። አይነት 1 የስኳር በሽታ እንዴት ይፈጠራል የሚለውን ነገር ስንመለከት ሰውነታችን በደም ውስጥ ያለውን የስኳር መጠን በሚፈለገው መጠን እንዲሆን የሚቆጣጠሩ 2 የተለያዩ ሆርሞኖችን ያመነጫል። ኢንሱሊን እና ግሉካጎን የተባሉ ሆርሞኖች። ኢንሱሊን የተባለው ሆርሞን ዋና ስራው የሰውነታችንን ሕዋሳት በማነሳሳት በደም ውስጥ ያለውን የስኳር ወይም የግሉኮስ መጠን እንዲጠቀሙት ያደርጋል ማለት ነው ለኃይል ምንጭነት። ነገር ግን ምክንያቱ በደንብ ባይታወቅም በአይን የማይታዩ ቫይረሶች ወይም ኬሚካሎች በባዕድነት በሰውነታችን ውስጥ ከተገኙ እነሱን ለመከላከል ሲባል ሰውነታችን በሚሰጠው ተፈጥሯዊ ምላሽ ኢንሱሊን የተባለውን ሆርሞን የሚያመነጩ የሰውነታችን ሕዋሳትን በተለይም ቤታ ሴል የተባለውን ይጎዳል ማለት ነው። በዚህ ጊዜ ኢንሱሊን የተባለውን ሆርሞን በሰውነታችን ውስጥ አይኖርም። ምክንያቱም ኢንሱሊን የተባለውን ሆርሞን የሚያመነጭ የሰውነታችን ክፍል ስለሚጎዳ ወይም ስለተጎዳ ማለት ነው። ስለዚህ የኢንሱሊን ሆርሞን እጥረት በደም ውስጥ እንዲፈጠር ወይም እጥረት ስለሚያጋጥም የግሉኮስ መጠን በሰውነታችን ሕዋሳት ውስጥ እንዲጠቀሙት የሚያነሳሳ ሆርሞን አይኖርም ማለት ነው። ለምን? የኢንሱሊን ፕሮዳክሽን ወይም የኢንሱሊን ምርቱ በደም ውስጥ በተፈለገው ልክ ስለማይመረት ማለት ነው። ስለዚህ ኢንሱሊን ደግሞ በበቂ ሁኔታ አልተመረተም ማለት በደም ውስጥ ያለ የስኳር መጠን ከሚፈለገው በላይ እንዲበዛ ይሆናል ማለት ነው። ስለዚህ በዚህ መንገድ የሚፈጠር የስኳር በሽታ አይነት 1 የስኳር በሽታ ብለን እንጠራዋለን። በዚህ በሽታ የሚጠቁ የህብረተሰብ ክፍሎች በአጠቃላይ በስኳር በሽታ ከሚጠቁ የህብረተሰብ ክፍሎች 8% የሚሆኑትን ህሙማን የሚጠቁት በአይነት 1 የስኳር በሽታ እንደሆነ ጥናቶች ያመለክታሉ ማለት ነው። ታይፕ 2 ዲያቤቲስ ማልተስ የምንለው የስኳር በሽታ አይነት እንዴት ይፈጠራል የሚለውን ነገር እንመልከት።
ታይፕ 2 ዲያቤትስ ማለትስ የሚፈጠርበት መንገድ አይነት 1 የስኳር በሽታ ወይም ታይፕ 1 ዲያቤትስ ማለትስ የሚባለው የስኳር በሽታ ከሚፈጠርበት መንገድ የተለየ ነው። አይነት 2 የስኳር በሽታ የሚፈጠረው በደም ውስጥ ያለውን የግሉኮስ መጠን የሰውነታችን ሕዋሳት እንዲጠቀሙት ኢንሱሊን የተባለ ሆርሞን ያነሳሳል። ነገር ግን የሰውነታችን ሕዋሳት በደማችን ውስጥ ያለውን የግሉኮስ አይጠቀሙትም ወይም ደግሞ ላለመጠቀም ተቃውሞ ያስነሳሉ ማለት ነው። በዚህ ምክንያት ተቃውሞ በመፈጠሩ ምክንያት በደም ውስጥ ያለው የግሉኮስ መጠን ከሚፈለገው መጠን በላይ ከፍ ይላል ማለት ነው። በዚህ ወቅት አይነት 2 የስኳር በሽታ ተከሰተ እንላለን ማለት ነው። በዚህ በሽታ ምክንያት የሚታመሙ ህሙማን በአጠቃላይ በስኳር በሽታ ከሚታመሙት ህሙማን ውስጥ 90% የሚሆኑት የስኳር በሽታ ህሙማን ታማሚዎች በታይፕ 2 ዲያቤትስ ማለትስ ወይም በአይነት 2 የስኳር በሽታ አይነት የሚጠቁት ናቸው ማለት ነው። ይህ በጣም ከፍተኛ የሆነ የስኳር ህሙማንን ቁጥር የሚከሰተው በዚህ የበሽታ አይነት ነው ማለት ነው። ከዚህ ከሁለቱ ታይፕ 1 እና ታይፕ 2 ወይም አይነት 1 እና አይነት 2 ተብለው ከሚጠሩት የስኳር በሽታ አይነቶች እንደምንረዳው 98% የሚሆነው ጠቅላላ የስኳር በሽታ ህሙማን የሚመጣው በሁለቱ የስኳር በሽታ አይነቶች ነው ማለት ነው። እስኪ አሁን ደግሞ የስኳር በሽታ የሚያጠቃው ማን ነው የሚለውን ነገር እንመልከት። እንግዲህ የስኳር በሽታ ሁሉንም የህብረተሰብ ክፍል ያጠቃል ማለት ነው። ነገር ግን አይነት 1 በአብዛኛው የሚከሰተው በህፃናትና በልጆች ላይ ሲሆን አይነት 2 ደግሞ ሁሉንም የህብረተሰብ ክፍሎች የሚያጠቃ የስኳር በሽታ አይነት ቢሆንም በተለይ ደግሞ እድሜያቸው 45 እና ከዛ በላይ በሆኑ የህብረተሰብ ክፍሎች ላይ በብዛት ይከሰታል ማለት ነው። ስለዚህ ሁሉም የህብረተሰብ ክፍል የሚያጠቃ በሽታ ነው ማለት ነው የስኳር በሽታ ስንል። እስኪ ሰዎች ለስኳር በሽታ እንዲያዙ የሚያደርጓቸው ይበልጥ ተጋላጭ እንዲሆኑ የሚያደርጓቸው አባባሽ ሁኔታዎች ምንድን ናቸው የሚሉትን ነገር እንመልከት። በስኳር በሽታ ሰዎች የመያዝ እድላቸውን የሚጨምሩ ሁኔታዎች በጣም ብዙ ናቸው። አንዳንዶቹ ልንከላከላቸው ወይም ልናሻሽላቸው የምንችል አባባሽ ሁኔታዎች ናቸው። አንዳንዶች ደግሞ ልንከላከላቸው የማንችል አባባሽ ምክንያቶች ወይም ሁኔታዎች አሉ ማለት ነው። ለምሳሌ ስንመለከት ከመጠን በላይ ያለፈ ውፍረት ካለ ለስኳር በሽታ የመጋለጥ እድላችን ከፍተኛ ይሆናል ማለት ነው። በተለይ 25 ኪሎ ግራም ፐር ሜትር ስኩዌር የሆነ ቦዲ ማስ ኢንዴክስ ካለን እና ከዚህ በላይ ከሆነ ያው የመጋለጥ እድላችን ከፍተኛ ነው ማለት ነው። ሌላኛው በቂ አካል ብቃት እንቅስቃሴ ያለማድረግ ማንሰራ ከሆነ ለስኳር በሽታ የመጋለጥ እድላችን ከፍተኛ ይሆናል ማለት ነው። ሌላኛው ጤናማ ያልሆነ የአመጋገብ ስርዓት መከተል ነው። በተለይ ስብነት የበዛባቸውን ምግቦች አዘውትረን የምንመገብ ከሆነ ለስኳር በሽታ ተጋላጭነታችንን ያባብሰዋል ማለት ነው። ሌላው የደም ግፊት በሽታ ተጠቂ ከሆን የስኳር በሽታ የመያዝ እድላችን በጣም ይጨምራል ማለት ነው። ሌላኛው በደም ውስጥ ከፍተኛ የሆነ የኮሌስትሮል መጠን ካለ ለስኳር በሽታ የመጋለጥ እድላችን ከፍተኛ ይሆናል ማለት ነው። ስለዚህ የአባባሽ ሁኔታዎች ከምንላቸው ውስጥ ጥቂቶች ናቸው ማለት ነው። እንዲሁም የእድሜ መግፋት ማለት ነው። እድሜያችን እየጨመረ በሄደ ቁጥር ለስኳር በሽታ የመጋለጥ እድላችን ከፍ እያለ ይሄዳል ማለት ነው። በተለይ ደግሞ 45 እና ከዛ በላይ የእድሜ ክልል ወይም እድሜ ላይ ከደረስን በኋላ የስኳር የመያዝ እድላችን በጣም
ይጨምራል ማለት ነው። ሌላው በዘር ማለት እናት ወይ አባት፣ እህት ወይም ወንድም የስኳር በሽታ የነበረባቸው ካሉ እኛም የመያዝ እድላችን ሊጨምር የሚችልባቸው ሁኔታዎች እንዳሉ ጥናቶች ይጠቁማሉ ማለት ነው። ሌላኛው ሲጋራ የምናጨስ ከሆነ ወይም ለሚያጨሱ ሰዎች በጣም ቅርብ በመሆናችን ምክንያት ሳናጨስ ግን ጭሱ እኛን የሚያገኝበት አጋጣሚ ካለ የስኳር በሽታ የመያዝ እድላችንን ያባብሰዋል ማለት ነው። ሌላው ከመጠን ያለፈ አልኮል መጠቀም። ስለዚህ እነዚህ ምክንያቶች ለስኳር በሽታ የመጋለጥ እድላችንን ይጨምራሉ ማለት ነው። ስለዚህ አብዛኛዎቹ አሁን ያነሳሁላቸው አባባሽ ምክንያቶች በተለይ ከእድሜ መግፋትና ከዘር ሐረግ ጋር በተያያዘ የመጋለጥ እድላችንን ከሚጨምሩት ውጭ ሌሎች ልንከላከላቸው ወይም ልንቆጣጠራቸው የምንችል አባባሽ ምክንያቶች ናቸው ማለት ነው። ስለዚህ እነዚህ ነገሮች ያባብሳሉ ማለት ነው። እስኪ አሁን ደግሞ ሰዎች በስኳር በሽታ ቢጠቁ ወይም ቢያዙ ምን ምን አይነት ምልክቶች ሊያሳዩ ይችላሉ የሚለውን ነገር አብረን እንግዲህ የስኳር በሽታ ብዙውን ጊዜ ምልክት ላያሳይ ይችላል። ነገር ግን በተለይ አይነት 1 እና አይነት 2 በተባሉ የስኳር በሽታዎች የተጠቁ የህብረተሰብ ክፍሎች እነኚህ ምልክቶች ሊያሳዩ ይችላሉ። አንደኛ ከተለመደው በተለየ መልኩ ውሃ መጥማት ሊያጋጥም ይችላል፣ ወይም እንደዚህ አይነት ምልክት ሊታይባቸው ይችላሉ በስኳር በሽታ የተጠቁ ሰዎች። ሌላው አሁንም ከተለመደው ውጭ የውሃ ሽንት የማለት ምልክት ሊታይ ይችላል ማለት ነው። ሌላ ምን አይነት ምልክት ሊታይ ይችላል በስኳር በሽታ በተጠቁ የህብረተሰብ ክፍሎች? የረሃብ ስሜት ሊሰማ ይችላል። የድካም ስሜት ሊኖሩ ይችላል ወይም ሊታይ ይችላል። ምክንያቱ ያልታወቀ የክብደት መቀነስ ሊያጋጥም ይችላል። የእይታ መደብሰስ ወይም ብለርድ የሆነ ቪዥን የምንለው ማለት ነው። እንዲህ አይነት ምልክት ሊታይ ይችላል። የእጅ ወይም የእግር መደንዘዝ ሊያጋጥም ይችላል ማለት ነው። ስለዚህ እነዚህን ምልክቶች በስኳር በሽታ የተጠቁ ሰዎች ሊያሳዩ ይችላሉ ማለት ነው አልፎ አልፎ። የስኳር በሽታ በጊዜ ማለት በጊዜ መከላከል ከቻልን መከላከል፣ ካልቻልን ግን በቶሎ መቆጣጠር ካልቻልን በጣም ውስብስብ የሆኑ የጤና ችግሮች እንዲያጋጥሙን ሊያደርገን ይችላል። ለምሳሌ በስኳር በሽታ በመጠቃታችን ወይም በመያዛችን ምን ምን አይነት ውስብስብ የጤና ችግሮች ሊያጋጥሙ ይችላሉ ስንል ከብዙዎቹ ጥቂቶቹ ለምሳሌ የአይን መታወር ወይም ብላይንድነስ የምንለው ማለት ነው። አሊያም ዲያቤቲክ ሬቲኖፓዚ የምንለው ችግር ሊያጋጥመን ይችላል ማለት ነው። ሌላው የልብ ድካም ወይም ካርዲዮቫስኩላር ዲዚዝ በአጠቃላይ ሊያጋጥመን ይችላል። የኩላሊት ስራ ማቆም ወይም ስብስብ የሆነ የጤና ችግር በሂደት ሊያመጣብን ይችላል ማለት ነው። ኢቭን እስከ እግር መቆረጥ ድረስ የሚያደርስ የጤና ችግር ሊያጋጥመን ይችላል። የነርቭ መጎዳት ሊያጋጥመን ይችላል። በእንግሊዝኛው ዲያቤቲክ ኒውሮፓዚ የምንለው አይነት ውስብስብ የጤና ችግር ሊያመጣብን ይችላል ማለት ነው። የመርሳት ችግር ወይም አልዚመርስ ዲዚዝ የምንለው የመስማትም ችግር ሊያጋጥመን ይችላል ማለት ነው። ስለዚህ በቶሎ የስኳር በሽታን መቆጣጠር ያስፈልጋል ማለት ነው። ቶሎ ለመቆጣጠር ደግሞ በየጊዜው የመመርመር ባህልን ልምድ ማድረግ ተገቢ ነው ማለት ነው። ስለዚህ የስኳር በሽታ ከጊዜ ወደ ጊዜ ደግሞ እየጨመረ የሚመጣ በሽታ እንደሆነ እንዲያውም አንዳንዴ
በማህበረሰቡ ውስጥ ያለውን ስርጭት እስከ 14% ድረስ እንደደረሰ አንዳንድ ጥናቶች ይጠቁማሉ ማለት ነው። ስፔሻሊ አዲስ አበባ ከተማ ላይ በ2016 የተጠና አንድ ጥናት እንደሚጠቁመው ፕሪቫላንሱ ወይም የስርጭት መጠኑ እስከ 14% እንደደረሰ ይጠቁማል ማለት ነው። ስለዚህ ስኳርን በወቅቱ መረዳት፣ መገንዘብና አስፈላጊውን ጥንቃቄ ማድረግ የግድ ስለሚል ይሄ ቪዲዮ አይሆፕ ይጠቅማቸዋል ብዬ አስባለሁ። ደጋግማችሁ አዳምጡት፣ ተረዱት መልእክቴ ነው። የዛሬ የጤና አጠባበቅ ትምህርታችን ይህንን ይመስላል። በቀጣይ ፕሮግራማችን የስኳር በሽታ ለመከላከል ምን ልናደርግ ይገባል የሚለው ላይ ትኩረት ያደረገ የጤና አጠባበቅ ትምህርት አዘጋጅቼላችሁ እመጣለሁ። እስከዛው ግን ደህና ሁኑ። ባይ ባይ።